ሰላም ብያለሁ የሶስታን ሚዲያ ቤተሰቦቻችንና አድማጭ ተመልካቾቻችን በያላችሁበት የሥራ ጣቢያ አገር ውስጥ ከአገር ውጪ በየተለያየ የሥራ መስክ ተሰማርታችሁ ባላችሁበት ሰላማችሁ ይበዛ ይሁን። ወንድማችሁ መጋቢ ደረሰ ነኝ። የሶስት አንድ የሚዲያ አገልግሎታችን ዋና ሐሳብ አንድ ጌታ፣ አንድ አካል፣ አንድ ታዛ የሚለውን መሰረታዊ ሐሳብ ወደ መወያየትና ወደ መነጋገር ወደ መማማርም ከመሸጋገራችን በፊት ለሁላችንም የሰው ልጆች በየትኛውም እምነት በየትኛውም የአኗኗር ደረጃ በየትኛውም የእውቀት ደረጃ ላለን ለሁላችንም እንዲጠቅም ጤናማ አንድነትና ጤናማ ልዩነት፣ ተፈጥሯዊ አንድነትና ጤናማ አንድነት፣ ተፈጥሯዊ ልዩነትና ጤናማ ልዩነት፣ ስለነዚህ ርዕሰ ጉዳዮች ጠቅለል ያለ ዕውቀት እንዲኖረን ቪዲዮዎችን ሰርቼ አቅርቤላችኋለሁ። አንድ ሀገር፣ አንድ ማህበረሰብ፣ አንድ ግለሰብ ዓለማችን የሰለጠነች መሆኗን ማሳያ የሚሆነው ተፈጥሯዊና ጠቃሚ የሆኑ ልዩነቶችን እንዲሁም ተፈጥሯዊና ጠቃሚ የሆኑ አንድነቶችን በሚገባ መለየትና በአግባቡ መጠቀም ስትችል ወይም ሲችል ወይም ስንችል ነው። ይህንን ለማብራራት እንግዲህ ልዩነቶች ላይ ጠቃሚ ልዩነትና ጤናማ ልዩነቶችን እያየን ነበር የነበረው። በዚህ ቪዲዮ ደግሞ ለየት ባለ መልኩ ሰው ሰራሽ የሆኑ ልዩነቶች ሁለት ልዩነቶችን አነሳላችሁና እንዴት በጥንቃቄ መያዝ እንዳለብን ሐሳብን ልሰጣችሁ ፈልጋለሁ። ከነዚህ ሰው ሰራሽ ልዩነቶች መካከል አንዱ የሃይማኖት ልዩነቶች ናቸው። ዓለማችን ላይ ያለ የነበረ ወደፊትም የሚኖር በእኔ እይታ ይሄ የሃይማኖት ልዩነት ሰው ሰራሽ ነው። መለኮት ሰራሽ ወይም ደግሞ አጽናፈ ዓለም የፍጥረተ ዓለም ባለቤትና ሰሪ ፈጣሪ የሆነው አንድ አምላክ ወይም ደግሞ እግዚአብሔር የሰራው ልዩነት ሳይሆን ሰው ሰራሽ ልዩነቶች ናቸው የሃይማኖት ልዩነቶች። ይሄ ልዩነት በዓለማችን ላይ አለ፣ ቀድሞም ነበረ፣ ዛሬም አለ፣ ወደፊትም ይኖራል እና ይህንን ልዩነት እንዴት ነው መያዝ የሚገባል? የልዩነቱ መሰረታዊ ነገር ምንድነው የሚለውን ነገር የዓለም ማህበረሰብ በሚገባ ማወቅ አለበት። የትኛውም ሀገር ማህበረሰብ በሚገባ ማወቅ አለበት። እያንዳንዳችን በቂ የሆነ የባጭ የሆነ ዕውቀት ሊኖረን ይገባል። ለሀገራችንና ለራሳችን ሰላም፣ ለዓለማችን ሰላምና እድገት እና መልካምነት ምንመኝና ምናፍቅ አስተዋጽኦ አለኝ ብለን ካሰብን እነዚህ ልዩነቶች በሰው የተሰሩና ልዩነቶቻቸው ምን ላይ እንደሆኑ ማወቅ በጣም ተገቢ ነው። ለምሳሌ ሰው ሰራሽ ነው ያልኩበት ምክንያት ሁሉም ሰው ውስጥ ነጩም ጥቁሩም ውስጥ የተማረውም ያልተማረውም ውስጥ ባለጠጋውም ድሃውም ውስጥ ሰው የተባለ ሰው ውስጥ በሙሉ መለኮትን የመፈለግ ዝንባሌ አለ። የአጽናፈ ዓለም ፈጣሪን የመፈለግ ፍላጎት አለ። በሰው ውስጥ ሁሉ መንፈሳዊ ረሃብ አለ። ይሄ እውነት ነው፣ ሊካድ የማይችል በሰው ውስጥ ሁሉ አለ። እግዚአብሔርን የማወቅ በተለያየ ቋንቋ ያ መለኮት የሆነውን የሁሉ ፈጣሪና ሰሪ አድራጊ አስተዳዳሪ ባለቤት የሆነውን የማወቅ ፍላጎት አለ። እርሱን የመከተል ፍላጎት አለ። የእርሱን ማንነት ለይቶ እንደርሱ ስርዓትና እንደርሱ ደንብ እንደርሱ ሕግ ለመኖር የሆነ ረሃብ መሻት በሰው ውስጥ ሁሉ አለ። ያ ዝንባሌ በሰው ውስጥ ሁሉ አለ። መንፈሳዊ ረሃብ በሰው ውስጥ ሁሉ አለ። በሰው ውስጥ ሁሉ እርሱን የማምለክና የማገልገል ዝንባሌ በሰው ውስጥ ሁሉ አለ። ይሄ ጤንነትና ጤነኛ የሆነ መሻት ወይም ፍላጎት ነው። ይሄ ፍላጎት በተፈጥሮ በሰው ተፈጥሮ ውስጥ ያለ ነገር ነው እና ይህንን ተፈጥሯዊ ዝንባሌ ሰዎች በክፉ ተነሳሽነት በመልካም ባልሆነ ፍልስፍናና ሐሳቤ ያን ፍላጎት አቢዩዝ እንዲደረግ ወይም ለመልካም ጥቅም ላይ እንዳይሆን ወይም ወዳልተፈለገ አቅጣጫ እንዲሄድ የማድረግ ስራ ተሰርቷል። ሰዎች የሰሩት ነው። ይሄን መልካም ዝንባሌ ላልተፈለገ ሐሳብ፣ ላልተፈለገ ጉዳይ ጥቅም ላይ እንዲውል የማድረግ ስራ ተሰርቷል። ይሄ ከሰዎች ቁጥጥር፣ ከሰዎች ዕውቀት፣ ከሰዎች አቅም በላይ በሆነ መልኩ ከዚህ የተነሳ አሁን ባለችው ዓለማችን ላይ የተለያዩ ሃይማኖቶች አሉ። ለምሳሌ
የክርስትና እምነት በውስጡ የተለያየ አይነት እይታና የአስተምሮ ልዩነቶችና እምነቱን የተለያየ የመግለጫ መንገዶች ያሉት የክርስትና እምነት። ሲቀጥል ደግሞ የእስልምና እምነት፣ የአብርሃሚክ እምነት ወይም ጁዳይዝም። የአብርሃም እምነት አብርሃሚክ እምነት ወይም ጁዳይዝም የሚባል በጣም በእድሜ ጠገብ የሆነ ነው። እሱም አልፎም የቡዲዝም እምነት፣ የሂንዱይዝም እምነት፣ የባህላዊ እምነቶች የሚባሉ ደግሞ ዘርዘር ያሉ ቁጥራቸው እጅግ በጣም ብዙ የሆኑ እምነቶች አሉ። እነዚህ እምነቶች ፈጣሪ ወይም ደግሞ እግዚአብሔር አምላክ እንዲፈጠሩ ወይም እንዲደረጉ አድርጓቸው ሳይሆን ሰዎች በሆነ ሰዓት በሆነ በታሪክ ክስተት ቅድም ያልኳቸውን በሰው ልብ ውስጥ በሰው ማንነት ውስጥ ያለውን እግዚአብሔርን የመፈለግ ፈጣሪውን የመፈለግ አምላኩን የመፈለግ እርሱን የማገልገል እርሱን የማምለክ ዝንባሌውን ወደ አልተፈለገ አቅጣጫ እንዴት ለማድረግ ታሳቢ ተደርጎ የሰዎች እጅ ያለበት ግን ከሰዎቹ ጀርባ ደግሞ አንድ ክፉ ከሰው አቅም በላይ የሆነ አንድ ፍጥረት አለ። ለምሳሌ እኔን ብትጠይቁኝ የክርስትና እምነት ተከታይ ብቻ ሳልሆን የክርስትና እምነት ባለቤት፣ አድራጊ፣ ጀማሪ፣ ፈጻሚ የሆነውን ኢየሱስ ክርስቶስን መከተል እና እርሱን ማገለግል ደግሞም እሱ የመሰረተውን የክርስትና እምነት የሚከተል ሰው ነኝ። አንድ ግለሰብ ወይም ደግሞ አንድ ሰው በሆነ ሰዓት ላይ የተነሳ ሰው የፈለሰፈውን የፈጠረውን እምነት ሳይሆን መለኮት የሆነውን ደግሞም ሰው የሆነውን እንከን አልባ ንጹሕ የሆነ ጻድቅ የሆነ ፍጹም የሆነ የክርስትና እምነት ባለቤት፣ ፈጻሚ፣ አድራጊ፣ ፈጣሪ የሆነውን መለኮታዊ የሆነውን ወይም ደግሞ መንፈሳዊ የሆነውን ማንኛውንም ነገር የማስተማርም የመተንተንም የማሳየትም ብቃትም ጉልበትም ያለው እንከን አልባ በሆነ መልኩ ሰዎችን ወደ ጤነኛ እምነት ወደ ጤነኛ መንፈሳዊ ነገር ሊያመጣ የሚችለውን ክርስቶስን ማመን፣ እርሱን መከተል፣ እርሱን ማገለግል። ሌሎች ጋርስ ይሄው ነገር ካለ ወይም ደግሞ ይህንን እውነት በሌላ መልክ የሚገልጡት ከሆነ እሰየው፣ በሌላ ቋንቋ የሚገልጡት ከሆነ እሰየው፣ በሌላ ባህል የሚገልጡት ከሆነ እሰየው፣ በሌላ የአኗኗር ስርዓት የሚገልጡት ከሆነ እሰየው። ከዚህ ውጪ የወጣና ያለፈ ከሆነ ግን ወዳጆቼ ሰው ሰራሽ እምነቶች ናቸው። ታዲያ ሰው ሰራሽ ስለሆነ በሆነ ሰዓት ላይ የሆነ አካል ተነስቶ ሐሳቡን ፍልስፍናው የእምነት እንትን ስላደረገው ዛሬ ዓለማችን ጦርነት መፍጠር አለባት እንዴ? ዓለማችን ወደ ከባድ ውጊያ መግባት አለባት እንዴ? አይደለም። ይሄ ስልጣኔ ምልክት አይደለም። የክርስትና እምነት በዓለም ላይ እምነቱን የዚህ እምነት ተከታዮች፣ አገልጋዮች፣ አስተማሪዎች፣ ኃላፊነት ያላቸው የእምነቱ ተከታዮች በነፃነት አምላካችን ብለው ያሉትን እና ጌታችን ብለው ያሉትን አዳኛችን ብለው ያሉትን መከተል፣ ማምለክ፣ ማገልገል እንድትችል ዓለም መፍቀድ አለባት። መንግስታት መፍቀድ አለባቸው። ሀገራት መፍቀድ አለባቸው። ይሄ ስልጣኔ ነው። ይሄ ትልቅነት ነው። ሲቀጥል ደግሞ እስልምና የሚባል እምነት ወይም ሃይማኖት አለ። ዓለማችን ምንም አይነት ጦርነት አያስፈልገውም። ሰሜንም፣ ደቡብም፣ ምዕራብም፣ ምስራቅም የእስልምና እምነት ተከታዮች ከዳር እስከ ዳር እምነታችን ብለው የሚሉትን መግለጽ መቻል አለባቸው። ማስተማር መቻል አለባቸው። ማሳየት መቻል አለባቸው። ጦርነት፣ ውጊያ አያስፈልግም። ግጭት፣ ደም መፋሰስ፣ መገዳደል አያስፈልግም። ማስተማር፣ ለህዝብ ማሳየት ያስፈልጋል። የእምነቱን መሰረታዊ ጀማሪው ማን ነው? ጥቅሙ ምንድን ነው? ዋጋው ምንድን ነው? ከዚህ ከአጽናፈ ዓለም ፈጣሪና ባለቤት ጋር ያገናኛሉ የሚለውን ለማሳየት ግልጽ በሆነ መንገድ፣ በሰለጠነ መንገድ ማህበረሰቦቹ እምነቶቻቸውን እንዲያደርጉ ሜዳው ለነሱም ሊመቻች ይገባል። ሌሎች የእምነት ተከታዮች አሉ። የጁዳይዝም እምነት ወይም ደግሞ የአብርሃም እምነት የሚባለው እምነታቸውን ማከናወን አለባቸው። እምነታቸውን ማካሄድ አለባቸው። የእምነታቸውን መሰረታዊ ነገር ለሰው ዘር ጠቅላላ ማቅረብ አለባቸው። ያለምንም ውጊያ፣ ያለምንም ጦርነት፣ ያለምንም ደም መፋሰስ፣ ያለምንም ክፉ ነገር
እምነቶቻቸውን ይዘው የዛ እምነት ተከታዮች የሆኑት በሙሉ ማቅረብ አለባቸው። ይሄ የስልጣኔ ምልክት ነው። ይሄ የትልቅነት ምልክት ነው። ከዚያ አሳልፎ የቡዲዝም እምነት ያላቸው፣ የሂንዱይዝም እምነት ያላቸው፣ ሌሎችም ትራዲሽናል እምነት ያላቸው እምነቶቻቸውን ዓለም መድረኳ ሆና በሚገባ ማከናወንና ማሳየት መቻል አለባቸው። ይሄ የስልጣኔ ምልክት ነው። ከሁሉ በላይ ትልቁ ስልጣኔ ደግሞ የሚሆነው የአንዱ እምነት ተከታይ፣ የአንዱ እምነት አስተማሪ፣ የአንዱ እምነት ተማሪዎች የሌላኛውን እምነት ምንነት በጥንቃቄ ማወቅና መማር ማየት አለባቸው። ለምን ሲባል የራሳቸውን እምነት ለማጉላት፣ ምናልባትም እነሱ ጋር ያለው እምነት ትክክል ካልሆነ ደግሞ በራሳቸው ፈቃድ እምነታቸውን እንዲቀይሩ አንደኛው የእምነት ተቋም ውስጥ ያለው ማህበረሰብ የሌላኛውን እምነት መሰረታዊ ነገር፣ አደራረጉን፣ አስተምሮውን፣ ልምምዱን በሚገባ ያለምንም ጫና ያለምንም ግፊያ ማህበረሰቡ ተከታዮቹ መማር አለባቸው፣ ማወቅ አለባቸው። ያ ሲሆን ጦርነትን፣ ውጊያን፣ ግፊያን ከማድረግ ያቆምና ወይም ያ ነገር ይከለከልና ሰዎች በራሳቸው ያ የሚፈልጉትን የአጽናፈ ዓለም ፈጣሪና ባለቤት የሆነውን ሊያመልኩትና ሊያገለግሉት የሚፈልጉትን አምላክ ወደ ማወቅ ይሻገራሉ ማለት ነው። ሁሉም የእምነት ተቋም መሪዎችና አገልጋዮች የሚከተሏቸውን ተከታዮች፣ ሌሎች የእምነት ተከታዮችን ሁሉንም የእምነት አስተምሮዎችንና ምንነታቸውን እንዲያውቁ ማድረግ ይገባቸዋል። ይሄ ስልጣኔ ነው። ይሄ ትልቅነት ነው። ይሄ ትልቅ እውቀት ነው። ስለዚህ አሁን ምንድነው እኔ ከዚህ አንጻር ማስበው ማለት የክርስትና እምነት፣ ለምሳሌ እኔ የማምነውን እምነት ልንገራችሁ። አንድ ምድርንም ሰማይንም ፍጥረትን ጠቅላላ ዩኒቨርስን በውስጡም በውጩም ያለውን የፈጠረ ደግሞም ተሸክሞ እያስተዳደረ የሚኖር ባለቤት የሆነ አምልኮና ስግደት የተገባው አንድ አምላክ አለ። ያ አምላክ ራሱን በመጽሐፍ ቅዱስ እንደገለጠና በልጁ በኢየሱስ ክርስቶስ በኩል እንደገለጠ አምናለሁ። ክርስትና ይህንን ያስተምራል። ኃጢአት የሚባል ሰውን በምድራዊ ኑሮም የሚያጎሳቁልና ከንቱ የሚያደርግ የሰውነትን ማዕረግ የሚያበላሽና የሰውነትን ማዕረግ የሚያጠፋ ኃጢአት የሚባል በተፈጥሮ መድኃኒት ሊፈወስ የማይችል አንድ ከባድ የሰው ዘር ጠቅላላ የሚያጠፋ ዘላለማዊ ጣፈንታውን ሲኦል የሚባል ወደሚባል ጣፈንታ የሚያደርስ ኃጢአት የሚባል በሽታ ዓለምን በሙሉ የበከለ በዓለም ላይ ያለውን ቀውስና ችግር ጠቅላላ የሚፈጥር በሽታ እንዳለ አምናለሁ። ክርስትና ይህንን ያስተምራል። የዚህ ኃጢአት ባለቤት ወይም የዚህ በሽታ ባለቤት ዲያብሎስ የሚባል ደግሞ አንድ ከሰዎች አቅም በላይ የሆነ ዲያብሎስ የሚባል መንፈስ የሆነ አንድ ክፉ የሆነ መንፈስ አለ። ሰውን የሚያስት የእግዚአብሔር የሆነውን ወይም ደግሞ ዘላለማዊ የሆነውን ለሰው ልጅ እግዚአብሔር ያዘጋጀውን ነገር የሚበክል፣ የሚያበላሽ፣ የሚበጠብጥ፣ የሚያስት አሳች፣ ገዳይ፣ ክፉ፣ ጨካኝ፣ ሀገራትን ዓለማትን የሚያቃውስ፣ ሰዎችን የሚያታልል፣ የሚገል፣ ሰዎችን ከፈጣሪያቸው የሚለይ፣ ከእግዚአብሔር የሚለይ፣ የሚያጭበረብር፣ በቁመናም ይሁን ዘላለማዊ ጣፈንታቸውን ወደ ሲኦል የሚነዳ ደግሞ ዲያብሎስ የሚባል የሰው ልጅ ሁሉ ጠላትና ባላንጣ እንዳለ አምናለሁ። የዚህ ኃጢአትና የዲያብሎስ ስርዓት ማፍረሻና ጉልበት መምቻ፣ የዲያብሎስና የኃጢአትን ስርዓት ማምከኛ የሆነ ራሱን ለሰው ልጅ በሙሉ የሰጠ አዳኝ ብቸኛ መድኃኒት ደግሞ ልዑሉን ወይም የአጽናፈ ዓለም ፈጣሪና ባለቤት የሆነውን እንዳውቅ ያደረገኝ ራሱን መለኮት የሆነ ብቸኛ አዳኝ የሆነ ኢየሱስ ክርስቶስ እንደሆነ አምናለሁ። እምነቴ ነው፣ አምናለሁ። ይህን እምነት ስለምከተል ግን የሙስሊም እምነት ተከታዮችን፣ የጁዳይዝም እምነት ተከታዮችን፣ የሂንዱይዝም እምነት ተከታዮችን፣ የቡዲዝም እምነት ተከታዮችን፣ ሌሎች ባህላዊ እምነት ተከታዮችን ለማጥፋት፣ ለማስወገድ፣ ለመግደል፣ ለማረድ፣ ለመገልበጥ፣ ለማስጨነቅ ቅንጣት የምታክል እርምጃ አናረግም። ሌሎች የእምነት ተከታዮችን መሆን ያለባቸው ልክ እንደዚህ ነው። የሚያምኑትን ምንድነው ማድረግ ያለባቸው? ማስተማር ነው። እኔ የማደርገው አስተምራለሁ። እምነቴን ለሰው ልጆች አስተምራለሁ። እምነቴ የቆመበትን የእግዚአብሔርን ቃል አስተምራለሁ። የእምነቴ ፈጻሚና ጀማሪ ፈጣሪ የሆነውን ክርስቶስን ሰዎች እንዲያውቁት አስተምራለሁ። በምን? በቃል እና በኑሮ
ወይም በድርጊት አስተምራለሁ፣ አሳያለሁ። ከዛ ፈቀቅ ሲልስ ለዓለም ማህበረሰብ ጠቅላላ በሌሎች እምነት ውስጥ ላሉት በሙሉ ለስጋ ለባሽ በሙሉ እጸልያለሁ። መሆን ያለበት እንደዛ ነው። ያ የስልጣኔና የእውቀት ምልክት ነው። እምነትን ለማባዛት እምነትን ለመጨመር የሚደረግ ጦርነት ያላዋቂዎች፣ የሰነፎች፣ በብዙ ችግር ውስጥ ገና ያሉ ሰዎች ምልክት እንጂ የሰለጠኑና የተማሩ ሰዎች ምልክት አይደለም። ማንም በምድር ላይ ያለ ሰው እምነቴን ሊከተል እኔ ዱላ ይዤ አልወጣም፣ ሰይፍ ይዤ አልወጣም፣ ማጥፊያ ይዤ አልወጣም፣ ለጦርነት አልወጣም፣ አላረገው። የምከተለው አምላኬ ማገለግለው አምላኬ እንደዛ አድርጌ ዓለምን እንደምቀይር፣ ሰዎች እንደምቀይር፣ ትውልድን ወደሱ እንደማመጣ አላስተማረኝም። እንደዛ ያለ ትምህርት የለም። ስለዚህ ሌሎች እምነቶችም ወይም የሌሎች እምነት ተከታዮችም እግዚአብሔርን፣ መንፈስ የሆነውን እግዚአብሔርን፣ አዳኝ የሆነውን እግዚአብሔርን፣ የሰው ልጅ በሙሉ የፈጠረውን ፈጣሪ እርሱን ለማስተዋወቅና ወደሱ ሰዎችን ለማስጠጋት ጦር ሜዳ መግባት አይገባቸው። ሰውን መግደል አይገባቸው። ሰውን ማጥፋት አይገባቸው። አገር ማፍረስ አይገባቸው። ትውልድን ማስጨነቅ አይገባቸው። ሌሎችን በክፋት ማየት አይገባቸው። ከኔ ሌላ ማለት አይገባቸው። አንተ እዚህ ጋር መግባት የለብም፣ እምነትን ማድረግ የለብም ማለት አይገባቸው። ምድር ሰፊ ናት። ዓለም ሰፊ ናት። ማስተማር፣ ማሳየት፣ ሰውን መውደድ እምነቶች በዚህ መልክ ነው ምድር ላይ ሊታዩ የሚገቡት። ከዛ በኋላ ለሰዎች እምነቱ በተገለጠ ቁጥር፣ ለሰዎች እምነቱ በታወቀ ቁጥር ሰዎች ያ እግዚአብሔርን የመፈለግ የማገልገል ፍላጎታቸውን ተጠቅመው ወደ ጤነኛው ወደ ፈለጉት ወዳሉት የመምጣት መብት አላቸው። ሊፈቀድላቸው ይገባል፣ ሊተዉ ይገባል፣ ሊሰጣቸው ይገባል። ስለዚህ ሃይማኖት ሰው ሰራሽ የሆኑ ልዩነቶችን የምናስተውልበት ነገር ግን ደግሞ መንፈሳዊ ይዘት ስላለው አሁን ባልኳችሁ በጥንቃቄ ሊያዝ የሚገባው የቀውስ፣ የጦርነት፣ የነውጥ፣ የውጊያ፣ የመሰባበር፣ የመለያየት፣ የመገዳደል መሳሪያ ሊሆን የማይገባው ነገር ነው። ነውር ነው። እንደዛ ከሆነ ሌላ የሆነ አጀንዳ ወይም ደግሞ ሌላ የሆነ አስተሳሰብ አለበት ማለት ነው። በዚህ መልኩ አይተን ራሳችንን በእርጋታ ልንመለከት ይገባል። የሶስት አንድ ሚዲያ ቤተሰቦቻችንና አድማጭ ተመልካቾቻችን በያላችሁበት ሰላማችሁ በድጋሚ በዛ ይሁን። የሚዲያ አገልግሎታችን ለሚሊዮኖች እንዲደርስና የምናስተላልፈውን መልእክት ተቀብለው ደግሞ ራሳቸውን፣ ሕይወታቸውን፣ ነገራቸውን አይተው ለራሳቸው፣ ለማህበረሰቦቻቸው፣ ለሀገራቸው አልፎም ለዓለም የሚጠቅሙና ዋጋ ያላቸው ከምንም በላይ ደግሞ ከሰሪያቸው ከፈጣሪያቸው ጋር ጤናማ ህብረት ሊኖራቸው ሊያደርግ የሚችለውን ይህን እውቀት ለመካፈል አብራችሁን ፕሮግራማችንን በመከታተል አብሮነታችሁን እንድታረጋግጡልን የሚዲያ ፕላትፎርሞቻችን በሙሉ ፎሎ፣ ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን እንድታረጋግጡልን በታላቅ ትህትና ጥሪ ያደረግንላችሁ እንደኔው በእግዚአብሔር መልክና አምሳል የሰራችሁትን ሁላችሁንም የሰው ልጆችን በሙሉ ወንዶችን፣ ሴቶችን፣ ጥቁሮችን፣ ነጮችን፣ ታላላቆች፣ ታናናሾችን፣ ሕፃናትን፣ አዛውንትን፣ ሴቶችን ሁላችሁንም እጅግ አድርጌ ወዳችኋለሁ በታላቅ አክብሮት። የሚቀጥለውን ቪዲዮ ሰርቼ እስከመጣላችሁ ድረስ በያላችሁበት ሰላም